بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. إن شاء الله ولد ጥያቄና መልስ ስሄድ አንደኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته። እኔ ገና ወደ ዲን ሳልገባ በጉርምስና ጊዜ ለትዳር የወደድኳት ልጅ ነበረች። ቤተሰቧን ባስጠይቅ እምቢ ሲሉኝ ከገበያ ጠለፍኳትና ጓደኛዬ ቤት አስገብቼ ከጓደኛዬ ጋር ጓሮ ስንጠብቅ አደር። በማግስቱ የሰፈራችንን ሰላዋት የሚሉልንን ቃልቻ ጠርተን ኒካሁ ታሰረ። ከሳምንት በኋላ ሽማግሌ አባቷ ጋር ላከ። አባቷ ግን ተደፍሬያለሁ አሉ፣ እምቢም አሉ። በስንት መከራ ለምነን አስለምነን እሻሉ፣ ግን ኒካሁን አላደስነውም ነበረ። ኋላ የእናንተን ፈተዋ ስንሰማ ወይ ቤተሰቧ ወይ ቃዲ ካልሆነ በሲርያ መልክ የሚታሰረው ኒካህ ይታደስ ስትሉ ሰምተን እንደገና በአባቷ አዲሰነው ነበረ። ነገር ግን ከዛ በፊት 3 ልጆች ወልጄላታለሁ። 2 ሴቶች፣ 1 ወንድ ነው። ሳጠያይቅ ለፍቼ ያሳደግኳቸውን ልጆችን 2 ሴት ልጆችህ አጅነብይ ይሆኑብሃል አሉ። ምክንያቱም ዲቃላ ናቸውና። በጣም ደነገጥኩ፣ ተረበሽኩ። ይሄንን ብታብራሩልኝ እንዴት ነው? ነው ባረከላሁ። ይሄን በተመለከተ ኒካህ ሲታሰብ አንደኛ ጠለፋ የሚባል በላእ ነው፣ መከራ ነው። አንዱ የዝሙት መሄጃ ስለሆነ ተአደብ የለም። ጠለፋ የሚባል ነገር እስላም አያውቅም። ከባድ ነው። ንገር፣ አዋጅ ንገር። ይሄን ጠለፋ የሚባል ክልክል ነው። በጣም ክልክል ተቆጠሩ። አንድ ሁለተኛ ኦሬዲ የተከሰተ ነገር ከሆነ አንተ በአገር ቤት በቃልቻ ታሰረ ሲርያ የሚባል ኒካህ የለም። ላ ኒካህ ኢላ ቢወሊ ነብዩ አለይሂ ሰላቱ ወሰለም በሐዲስ ሷሂህ በሆነ ሐዲሳቸው ተናግረዋል። ያለ ወልይ ኒካህ የለም። አባቷ ከለለ ወይ ኑሮ የማይሆን ከሆነ አያቷ ያከለለ፣ ልጇ ያከለለ፣ ወንድሟ ያከለለ፣ ወንድሟ ልጅ ያከለለ፣ አባቷ ወንድም አጎቷ ያከለለ፣ የሱ ልጅ እያለ ይቀጥላል። አሶባዎቿ እነዚህ ሁሉ ከለሉ ወይም ዲካሉ ወይ አህል ካልሆኑ ወይ ካፊር ከሆኑ አዲ السلطان ወልዩ መላ ወልየላ እሱ ይደራል። በዚህ ስለዚህ በአገር ቤት ቃልቻ ወይንም ሶላዋት በሚልላችሁ ቃልቻ መታሰሩ በሲርያ መልክ መሆኑ የለም። እንደዚህ አይነት ኒካህ ባረከላሁ ፊኩም የለም። ቀደም ተከተሉን ሳትጠይቁን ያደረጋችሁት የለም። በዚህ መካከል ላይ የተወለዱት ልጆች ዲቃላ አይሆኑ። ዲቃላ አይደለም። በሲርያ አስረ የወለድካቸው ልጆች ዲቃላ አይደሉም አሉ። እንኳን ይሆናል የሚል ኺላፍ መዝሀብ ኑሮበት ይቅርና ቢትፋቅ ሙስሊሚን ኒካሁ ብልሹ ነው የተባለ ኒካህ አስረ ኒካሁ ግን ብልሹ ነው። እንደዛ አድርገህ የወለድካቸው ልጆች ዲቃላ አይሆኑ። ይህን በደንብ ተናግሬያለሁ ከዚህ በፊት جاء في الفتوى الكبرى لشيخ ابن تيمية رحمه الله تعالى فإن المسلمين متفقون على أن كل نكاح اعتقد الزوج أنه نكاح سائغ بالبيته وي من أتباع أبي حنيفة لهون الشلال وي مالكية لهون الشلال وي هنا مذهب يتكتلوا وي هنا قول القديم قول الجديد عند الإمام الشافعي رحمه الله تعالى يتلاقوا أقوال سلالو هنا قول يقبلون دي زينة نقر المتأكم سلازل
ሙስሊሞች ሙሉ ስምምነት አላቸው። አነ ኩለ ኒካህ ተቀደ ዘውጁ አነሁ ኒካህ ሳኢር ይሆናል በቃ ኒካህ ነው በሚል ሂሳብ አይቶ ከሚስቱ ጋር ግንኙነት አድርጎ ብትወልድ فإنه يلحقه في ولد ልጁ ነው። ልጁ አግብቷታል ሚስቴ ናት ብሏል። ግን ያለ ምስክር ነው ያገባ፣ ያለ ሻሂድ ሊሆን ይችላል ወይም በስር ያመልከና ያመጣት ሚስቱ ናት። እኛ አሁን በሸሪዓ ምንድነው ማለት ይቺ ሚስት ትክክል አይደለም ኒካሁ ቶሎ አበላሽና እንደገና ጀዲዱ ነው የምንላቸው እኛ። ይሄን ነው የምንላቸው። ይሄንን እያልናቸው ግን ልጅ ቢወለድሳ ዲቃላ አይደለም ነገርኩ እኮ። አሁን ታሪክ ሶላት ሴት አገባ ኒካህ አይሆንም ነው እኛ የምንለው። ካፊር ናት አንተ ሙስሊም ነህ ዲቃላ አንልም። ለምን اعتقدت ان هذا النكاح صحيح ኒካሁ ትክክል ነው ብለህ ነው የምታስበው። ታሪክ ሶላት አግብተ እሷም ታሪክ ሶላት አገባች ተወለደ ልጆቹ ዲቃላ ናቸው አንልም። ለምን ይሄን ሰውዬ ማግባቷ ሙስሊም ነው ብላ ነው ያገባችው። የተጋቡት ሙስሊም ተባብለው ነው። ቀውል አለ የተለያየ አይከፍርም የሚል አለ፣ ኒካቸው አይበላሽም የሚሉ አሉ። እንደዚህ አይነት ቀውል እየገባባቸው ሹብሃ እየገባባቸው ነው። እኛ ዘንድ ቀጥታ ተበላሽቷል የሚል ቢኖርም እንኳ ማዳመ الزوج يعتقد ان هذا النكاح صحيح ትክክል ነው ኒካህ እስካለ ድረስ ልጁ የልሐቁ ልጁ ነው ዲቃላ አይሆን። ባረከላሁ ፊክ። ስለዚህ ልጆች ዲቃላ አይደሉም ልጆች ናቸው። አሳድግ ዳርኳል። እሺ ይሄ ነው ወንድም። وإن كان ذلك النكاح باطلا في نفس الأمر باتفاق المسلمين በመላው ሙስሊም ስምምነት ኒካሁ ተበላሽቷል ቢባል እንኳ ما دام ان الزوج يعتقد ان هذا النكاح صحيح ብሎ እስካመነበት እስከከታበት ድረስ በዛ ነው ግንኙነት ያደረገው። ስለዚህ ኒካሁ እንትን ልጆቹ ናቸው። ኒካህን ግን አዲስ እንላለን። ان ثبوت النسب لا يفتقد الى صحة النكاح في نفس الامر لا አይደለም ግንኙነቱ። ይሄ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ የሚናገሩ። ይሄ ደግሞ የሁሉም ነው። ምናልባት አሁን ሸይኹል ኢስላም ኢብኑ ተይሚያ ጋር አንድ أهل العلم بعض أهل العلم من اللي جبتها لمثال إمام ابن بازنا شيخ الإسلام ابن تيمية ابن القيم وغيره من الأئمة من اللي جبتها من ولد زينة يزم تلج هل يقول حق الأبي ودع أباته يتكلوا السيد تبقى كنيكا بنيكا هني تولدوا بنيكا لا يجبتوا بسوا نيكا لا يجبتوا يجبكلوا وينس هداري لله قال إن إذا كون لجوا هنا ليميلوا عنه. ይሄ ሸይኹል ኢስላም ኢብኑ ተይሚያ مع تلميذه ابن القيم رحمه الله تعالى መذهባቸው እነ ኢብኑ ባዝ ደግሞ መذهባቸው لا በዝሙት እስከመጣ ድረስ አልወለዱ ለልፍራሽ ነው የሚባለው። ኒካህ ካላት ኒካህ ከሌላት እንት ወለልዓሂር الحجر ነው ያለው። የለም አይገባውም። አሁን ግን ኒካህ አድርገው ኒካህ ባጢል ነው ባጢል አይደለም የሚለለም። በዚህ ላይ ሁሉም ነው የሚስማማው። ባረከላሁ ፊኩም። ልጆች ናቸው ዳርኳል አብሽር ነው። ባረከላሁ ፊኩም والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته። ጥያቄ ጾምን ስነይት በአማርኛ አንዳንድ ንባቦች ትንሽ ጾምን ስነይት በአማርኛ ነገ ጾመኛ ነኝ ብል አይበቃኝም? ወሩን በአንድ ጊዜ መነየት ትችያለሽ አሉ። የመጀመሪያ ቀን ሁሉንም እጾማለሁ አላልኩም። ዛሬስ ማለት እችላለሁ? ናም አይዋ ትችያለሽ። ምንድነው በአማርኛም ይሁን በኦሮምኛም ይሁን በትግረኛም ይሁን በአረብያም ይሁን መናገር አስፈላጊ አይደለም። አተለፉዙ ቢንያ ቢድዓ የለም محلها القلب። ይሄ ነው ፉቃዎችም ራሱ የሚያስተምሩ ይናገር የሚሉት ለየኩነ አርሰህ ከቀልቢ ሰረጽ እንዲልለትና ለማስታወስ እንዲመቸው ነው የሚሉት። የለም ቢድዓ ከሆነ ቢድዓ። ስለዚህ ንያ محلها القلب ልብ ላይ ነው። በልብሽ ዝም ብለሽ ተሳሪ እንጂ በአማርኛ ነገ ጾመኛ ነኝ ወይም በኦሮምኛው ወይም በአረብያው ወይም በሆነ ቋንቋ መናገር አስፈላጊ አይደለም። አትናገሩ፣ አስቡ በልባችሁ። إنما الأعمال بالنيات النية محلها القلب። بارك الله فيك። ይሄ ነው አትናገሪ። በአማርኛም ይሁን በመተጠቀመው ቋንቋም ይሁን አትናገሪ። ንግግሩን ተይው፣ በልብሽ አስብ። በቃ እነይታለሁ። ሁለተኛ እዚሁ ላይ የጠየቀች ምንድነው እኔ እስከዛሬ ድረስ እንግዲህ 5 ቀን ተጾመ። እስከዛሬ ድረስ ምን አላልኩ? ሁሉንም እጾማለሁ አላልኩ። ከዚህ በኋላ ጀምሬ ሁሉንም እጾማለሁ ብል በአንድ መነየት እችላለሁ? ትችያለሽ።
عندي عبادة እያንዳንዱ ቀን ዒባዳ ሙስተቅላ ነው የሚሉት እነ ኢማሙ ሻፊዒ እነ ኢማም አሕመድ ወገይሩ ሚነል ዑለማ ጅምሁር العلماء የለም ለእያንዳንዱ